ሰላም የአባቴ ሰላምና ጸጋ ይብዛላችሁ። ይህ ቪዲዮ በድንገት ወደ እናንተ ከደረሰ ስትሮይል እንዳታደርጉት አሜን በሉና ይለፉ። እንዲህ ብዬ በዚህ ምሽት ሊባርካችሁ መጽሐፍ ቅዱስ ይናገር ዘፍጥረት ምዕራፍ 26:17 አካባቢ ይስሐቅ አብርሃም ከሞተ በኋላ አብርሃም ሲጠራቸው የነበራቸውን ስፍራ ሲጠራቸው እንደነበረ መጽሐፍ ቅዱስ ይናገራል። ነገር ግን አብርሃም ከሞተ በኋላ ብዙ ተከራካሪ ተነስቶበታል። አብርሃም ሲጠራቸው በነበረበት ስፍራ ላይ ተከራካሪ ተነስቶበታል። ነገር ግን የፈለገ አይነት ተከራካሪ ብነሳበት እንኳን ይስሐቅን እግዚአብሔር ሮቦት አድርጎለታል። በተከራከሩበት ጉድጓድ እግዚአብሔር ለይስሐቅ አስወርሶታል። ሮሆቦት ብሎ ሰይሞታል። ዛሬ በኢየሱስ ስም እንዲህ ብዬ በሕይወታችሁ ለመጸለይ እፈልጋለሁ። በስራችሁ፣ በቢዝነሳችሁ፣ በነገር ሁሉ በራሳችሁ በሆነው ነገር ላይ ተከራካሪ የበዛባችሁ፣ ተከራካሪ የተነሳባችሁ በጌታ በኢየሱስ ስም ይህ ጥሪ ወር ሲያልቅ መውረስ ይሆንላችኋል። እግዚአብሔር ተከራካሪዎቻችሁን ከመንገዳችሁ ላይ ያነሳል። ከቢዝነሳችሁ ላይ፣ ከአገልግሎታችሁ ላይ፣ ከጤናችሁ ላይ፣ ከቤተሰቦቻችሁ ላይ ማንኛውም ተከራካሪ ከነገራችሁ ላይ በኢየሱስ ስም አንስቻለሁ። እርግጠኛ ሆኜ ልንገራችሁ የጀመራችሁት ማንኛውም ነገር ሁሉ ሮቦት ይሆናል። የቤተሰቦቻችሁ መንደር ሮቦት ይሆናል። በኢየሱስ ስም መውረስ ይሆንላችሁ። በነገር ሁሉ ባርካችኋለሁ። እንጂ ሰስናየ እቴስዳ